በጣም አጓጊ የሆነ የመጣውን የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ደግሞ እንመለከታለን። ከ9ኛ ሳምንት በኋላ እንግዲህ እንግሊዝ ፕሪሚየር ሊግ እንደምትመለከቱት አርሰናል በ7 ነጥብ እየመራ ይገኛል። በእርግጥ አርሰናል 30ኛ የሊግ ጨዋታውን አድርጓል። እንግዲህ ማንቸስተር ሲቲ ትናንትና ባደረገው ጨዋታ ነጥብ ጥሏል። እንደምታዩት በጣም ፉክክሩ እየበረታ ነው። ምናልባት በሁለተኛና በአንደኛ መካከል የሚኖር ፉክክር ካልሆነ በስተቀር ምናልባት ከ3 በኋላ ያሉት አንደኝነት ቦታን ለመያዝ ብዙም ይርቃቸው ነገር ስላለ ብዙም ያጓጓ አይመስልም። ነገር ግን በአንድና ሁለት መካከል አሁንም ስቲል አጓጊ ነው። ነገሮች አላለቁም። በጣም አጓጊ የሆነው ግን ከ3 እስከ 5 ባሉት መካከል እንዲሁም ከ5 እስከ 8 ባሉት መካከል በጣም አጓጊ ነው። የ5 ነጥብና የ3 ነጥብ ልዩነት እንዲሁም ተመሳሳይ ነጥብ ነው ያላቸው። በተለይ ማንቸስተር ዩናይትድ እና አስቶን ቪላ በጣም ነው የሚያጓጓው። በተመሳሳይ ከታች ያሉ ቡድኖች ደግሞ እንደዚሁ ፍጥጫቸው እንደቀጠለ ነው። በእርግጥ በዌስትሃም እና በበርንሌ መካከል የ9 ነጥብ ልዩነት ነው ያለው። ያ ማለት 3 ጨዋታ በተከታታይ መሸነፍ ይኖርበታል። ዌስትሃም ወይም በርንሌ 3 ጨዋታ በተከታታይ ማሸነፍ አለበት እሱም ቦታውን ለማስጠበቅ። እሱ በጣም ከባድ ነው የሚሆነው። ከሱ ይልቅ ግን 18ኛ ባለው በዌስትሃም፣ በኖቲንግሃም ፎረስት 17ኛ ባለው በቶተንሃም፣ በሊድስ ዩናይትድ ኢማጂን እንግዲህ የ3 ነጥብ ልዩነት ብቻ ነው ያላቸው። ከነዚህ ቡድኖች ውስጥ አንዱ ሲያሸንፍና አንዱ ሲሸነፍ በቀጥታ ቦታቸውን በ15ኛና በ18ኛ መካከል ልዩነት የሚፈጠር ይሆናል። ይሄ በጣም አደገኛ የሆነ የነጥብ መቀራረብ ነው።